ቤቡትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን እየመጣለሁ። ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ ነው? ኦሬዲ ደርሷል ውጤቱ። እሺ ምን ተገኘ ነው የሚያሳየው? እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ወስዋሳ አዛውንት መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኛ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩም ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁን ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡትዬ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል እንዴ። አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት ቤቡትዬ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር እንዳንጣለ ዶክተር እንዳንጣል። አንተማ እውነትህን ነው። አንተ እውነት አለ። አንተማ አርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞህ